ሰላም ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ ማለት ነው። ዛሬ በአዲስ ቪዲዮ መጥቻለሁ። ግን ዛሬ የመጣሁበት ቪዲዮ ትንሽ ያስከፋል ማለት ነው። እንደ ሰው እንደ ስደተኛ እንደ ሀገር ስታስቡት ማለት ነው ይከፋል። እና ቤተሰብ ስትጀምሩት በላይክ ጀምሩት። እና ዛሬ ሁላችንም ከትላንት ወዲያ ፌስቡክ ላይ ቲክቶክ ላይ የተለያየ ሶሻል ሚዲያ ላይ እየተዘዋወረ ያለ ቪዲዮ ነበር እና ይሄም እንግዲህ በባህር የሚመጡ በተለይ እኛ ኢትዮጵያኖች አንዳንዴ እንዴ ሞት ለኛ ብቻ ነው እንዴ በጣም የሚያስብል ነገር ማለት ሀገርም ላይ እንሞታለን፣ ስደት ላይ እንሞታለን። በቃ ማን ሞትበት ቦታ የለም ማለት ይቻላል። እና ብቻ በጣም ነው ያሳዘኑኝ ማለት ነው። እና አይታችሁት ከሆነ ከትላንት ወዲያ ፌስቡክ ላይ ተለቆ ነበር። ግን እስካሁን 81 ኢትዮጵያን የት እንደደረሱ የት እንደገቡ ምንም የሚታወቅ ነገር የለም ማለት ነው። ግን እንደጠፉ ነው። እና ይሄ ሁሉ መንስኤ ያው የሀገራችን ሁኔታ ነው። ሀገራችን ያለችበት ሁኔታ ይመስለኛል። ሀገራችን ሰላም ብትሆን ስራ ቢኖር ሰው በየወጣበት አይቀርም ነበር። በባህር ያሳ እራት ሆኖ አይቀርም ነበር። እና በጣም አሳዝነውኛል። እውነት ለመናገር 1 አመት ባልሞላ ውስጥ ብዙ ሰው ነው ያጣ ነው። በተለይ በብዛት የኛ ሀገር ልጆች ናቸውና በባህር እየመጡ በደላላ እየመጡ ደግሞ እህትም ወንድም ያላቸው እዚህ ብር አስልከው ወንድምና እህቶቻቸው በባህር እያስመጡ ነውና ይሄ ባህር የሚባል ነገር በጣም ከባድ ነገር ነው ማለት በባህር መሄድ አንድ በህይወት መኖር ነው፣ አንድ ደግሞ መሞት ነው። ከሁለት አንዱ ይዘን ነው በተለይ ስደት ሀገር በመንገድ ወይ ማለትም እንደዚህ በእግር የሚመጡ ልጆች ከሁለት አንዱ ይዘው ነው የሚጓዙት ማለት ነው። በቃ በህይወትና በእንትን መካከል ነው በሞት መካከል ነው የሚመጡት ማለት ነው። በቃ ሆነ ከተባለ እውነት ለመናገር በቃ ተሳክቶላቸው ናቸው እዚህ ሀገር የገቡት ማለት ነው። በብዛት ግማሾቹ ወይ ድንበር ላይ ይሞታሉ፣ ባህር አልፈው እንኳን ወይ ድንበር ላይ ይያዛሉ። ብቻ ብዙ ቦታ ነው የሚገደሉት፣ መንገድ ላይ ይሞታሉ ደክሟቸውና ብዙ ሰው ደግሞ ይሄ ያውቃል። ግን እኔ በጣም የሚገርመኝ ነገር ይሄ ነገር በጣም እየተደጋገመ ነው። መንግስትም እዚህ ላይ በተለይ ደላሎች ደግሞ እንደዚህ በህገ ወጥ የሚያመጡ ደላሎችም ምን እያሰቡ ነው? ማርያምን በጣም ይከብዳል እኮ ማለት ወጣቶች በጣም እያለቁ ነው። በጣም በቃ ከምላችሁ በላይ በተለይ እንደዚህ በህገ ወጥ የሚመጡ ወጣቶች በብዛት ሴትም ወንድም ማለት ነውና በጣም እያለቁ ነው። አመት ቅርብ ሰዓት ነው ከዚህ በፊት ሜቢ 4 ወር 5 ወር ቢሆነው ነው እንደዛ ነው የሰመጡት ማለት ነው። እንደዛው የአሳ እራት ነው የሆኑት ማለት ነው። ያናክል ኢትዮጵያና አመት ባልሞላ ውስጥ እስከ 6000 እንግዲህ በባህር የቀሩ ትውልደ ኢትዮጵያን ናቸው ማለት ነው። ቤተሰብ እኔ ብቻ መንግስት ምን እንደሚል አላቅም። እዚህ ላይ ሰው ራሱ ይሄ ነገር ተባብሮ በህገ ወጥ መንገድ ቢቀር ጉዞ ብዬ ነው እኔ ማስበው እንደኔ ማለት ነው። ለምን እናት ያለ ልጅ እየቀረች ነው፣ አባትም እንደዛው ያለ ጠዋሪ እየቀሩ ነው። በቃ በጦርነቱ ሲባል አሁን ደግሞ ያው ተስፋቸው ስላለቀ ይመስለኛል እንደዚህ ራሱ የሚመጡት። ግን ደግሞ ባህር መምጣት ሲጀምሩ ብዙ ነገር አለ፣ መያዝ አለ፣ በቃ ይታገታሉ። ብዙ ችግር እኔ አላቅም፣ ብዙ ችግር አልፈው ነው እዚህ ሀገር የሚገቡት እውነት ለመናገር ማለት ነው። እና እኔ አንዳንዴ ማለት ነው እንደዚህ የምታመጡ ሰዎች በተለይ ሳውዲ አረቢያ ያላችሁ እህት ወንድሞቼ ብር ልካችሁ ለደላላ እህትና ወንድሞቻችሁ እንደዚህ በህገ ወጥ መንገድ የምታመጡ ሰዎች ጤነኛ ናችሁ ወይ? ማለት ከዚህ በፊት ብዙ ሰው ይሄ ነገር አውርቶበታል እውነት ለመናገር ግን ሰው ምንም ተግባር ላይ እያዋለው አይደለም ማለት ነው። እና ለምንድን ነው ማለት ይህ ሁሉ ሰው አስባችሁታል? 81 የት ይኑሩ ይሞቱ ምንም የታወቀ ነገር 3 ጀልባ እንግዲህ ተገኝተዋል። ትንሽ ሰው ነው የሞተው፣ 1-2 ኢትዮጵያን ሞተዋል፣ የመንም አሉ እንደዛው። ግን አስቡት 81 የት እንደገቡ እስካሁን ምንም ነገር የለም ማለት ነው፣ እስከዚች ሰዓት ድረስ ማለት ነውና
ይሄ ሁሉ ሲጀመር ግፍ ይሆናል እኮ አንዳንዴ ማርያምን በጣም ከባድ ነው። እና ብር ከፍላችሁ በደላላ የምታመጡ ሰዎች እንዴት ነው የምታስቡት? ለምን አሁን እኮ በጣም ቀላል ነገር ሆኗል ማለት እውነት ለመናገር በእርግጥ በቀጥታ መንገድ እንደ እንትን አይሆንም ማለት ብዙ እንትን ፕሮሰስ አለው፣ ግን ይሻላል ከመሞት ይሻላል ብዬ ነው ማስበው። ማለት ለደላላ የሚሰጠው ብር ፓስፖርት አውጥታችሁ በስነ ስርዓት በህጋዊ መምጣት ይቻላል። በተለይ የትም ሀገር ዱባይ ብትሄዱ ሳውዲ ወንዶች ይመጣሉ። እኛ ጋር ራሱ ባህሪን በጣም ነው ብዙ ሰው የሚመጣው ማለት ነው በህጋዊ መንገድ። ግን ብሩ ትንሽ ከበድ ሊል ይችላል፣ ቢሆንም ይሻላል ብዬ ነው የማስበው። ለደላላ የሚሰጠው ብር ተጨምሮበት በሰላም በጤና እንደገና ምንም ነገር ሳይሆኑ በስነ ስርዓት ክብራቸውን ህይወታቸውን ጠብቀው እንዲመጡ ያደርጋል ማለት ነው። እንደዚህ በህገ ወጥ ከመምጣት አሁን የብዙ ሀገር ወንዶች ይኖራሉ አረብ ሀገር ላይ እና የሚመጡት እንደዚህ በህገ ወጥ አይደለም። ሁሉም የየራሳቸው ፓስፖርት አላቸው፣ በህጋዊ ነው የሚመጡት። እኛ ብቻ ነን በቃ የምንሞተው። ማርያምን እኔ በጣም ይገርመኛል። ስደት ላይ እኛ እንሞታለን፣ የሆነ ቦታ እኛ ብቻ ነን የምንሞተው። አምላኬ አሁንማ አስበን እያልኩ ነው እግዚአብሔርን። በቃ ሰው አለቀ ማለት አስባችሁታል? ይሄ ሁሉ ህዝብ በአንድ አመት ማጣት ማለት ይሄ ሁሉ ወጣት እህቶቻችን ማጣት ማለት ምን ያክል ከባድ ነው። በዛ ላይ አንድ ሰው እንኳን አንስታችሁት አስታማችሁት ቢሞት እንዴት ነው የምንሆነው? ግን እነዚህ ልጆች እንደወጡ ነው የሚቀሩት፣ እንደወጡ ማለት ነው። በዛ ላይ ልጅ ናቸው፣ ሰርተው እንኳን ያልጠገቡ ሮጠው ያልጠገቡ ናቸው። በባህር የሚመጡት በጣም ጩጬ ልጆች ናቸው ማለት ነው። እና እኔ ከዚህ በቀደም 2 ወር ነው 3 ወር እንደዛ የጎረቤት ልጅ መጥቶ ነበር እና ታገተ መንገድ ላይ ማለት ነው። አስባችሁታል? ለሱ ለማስለቀቅ ያልተሸጠ ነገር የለም። ይሄ ልጅ በስነ ስርዓት ፓስፖርት አውጥቶ ቢመጣ የሁሉ ብር ራሱ አይጨረስም። ታግቶ በስንት መከራ በህይወት ነው ማለት በቃ ሊሞት ነበር ማለት ነው። ያ ብር ካልተሰጠ ሊገሉት ነበርና ያ መሬት ከብቶች እህል ምን አልቀረምና ይሄ የምን ውጤት ነው? የህገ ወጥ ውጤት ነውና ያኔ ያ ነገር አንድ መሬት እንኳን ተሽጦ በስነ ስርዓት መምጣት ይቻላል በህጋዊ ደረጃ ማለት ነውና በተለይ እንደዚህ አይነት የምታመጡ ሰዎች አስቡበት። ደላሎችም እስኪ እናንተ ቤተሰብ ወንድም የላችሁም እንደዚህ የምታመጡ ሰዎች? ሰው እኔ አላቅም። ይሄ ሁሉ ግን የሆኑ አስባችሁታል? ኃይለኛ ነፋስ በመነሳቱ ነው እንግዲህ ጀልባው ሊገለበጥ የቻለው ማለት ነው። እና ብቻ በጣም ከባድ ነው። እኔ በተለይ ስደት እኔ እግዚአብሔርን በባህር እኔ ለአንድ ሰው አልመክርም። በቃ ለጠላት እንኳን ለሴጣን ራሱ አልመክረውም። እኔ በባህር የሚመጡ ሰዎች እኔ በጣም ነው የሚከፋኝ የሚከብደኝ። በቃ መንገድ ላይ እየሞቱ ነው፣ ጫካ ውስጥ እየሞቱ ነው፣ በቃ ድንበር ላይ እየሞቱ ነው። ደርሰው እንኳን ትዝ ካላችሁ ሳውዲ ገብተው ወደ ከተማ ወደ ጅዳ ነው ምናምን ሲሄዱ ስንት ሰው ነው በመኪና ተገልብጦ ያለቁት ማለት ነው። ያ ሁሉ መከራ አልፈው እና ይህ መንግስት ቢያስብበት፣ እኛም በተለይ ይሄ ስደተኞች የሚሰሩ ሰዎች ይሄ ነገር በቃ ፎከስ አድርገው እንዲሰሩበት ጥሩ ነበር። በቃ እኛ አንሙት፣ ማርያምን አንሙት። በቃ ሀገራችን ላይ እኮ የቀን ስራ ሰርተን መኖር እንችላለን። ግዴታ ስደት አማራጭ አይሆንም እንዴ? ለመኖር አይደል እንዴ ስደት የምንሄደው? ማለት ለመለወጥ ነው። ግን ለመሞት ከሆነ ለምን ከሀገር እንወጣለን እንዴ? የቀን ስራ ሰርተን ዛሬ ነው የዛሬያችን እንኳን መኖር በደስታ በጣም ትልቅ ነገር ነውና ብቻ ከባድ ነውና ቤተሰብ የዛሬ ቪዲዮ ይሄንን ይመስላል። ስለምትከታተሉን ከልብ አመሰግናለሁ። እና ቤተሰብ በተለይ ሳውዲ አረቢያ ያላችሁ ልጆች በእናታችሁ እንደዚህ አይነት ነገር አታድርጉ። በቃ ብር እየከፈላችሁ ልጆች አታምጡ። ማምጣትም ካለባችሁ በቀጥታ አርጉት ማለት ነው። አሁን ሁሉም ነገር ህጋዊ ነው። ፓስፖርት በጣም ቀላል ነው። ፓስፖርት አውጥታችሁ በቃ በህጋዊ 90 ሺህ ብር ነው፣ ብዙም አይደለምና እንደዛ ብታረጉ ነው የሚሻለው ብዬ ነው ማስበው። ቤተሰብ የዛሬ ቪዲዮአችን ይሄንን ይመስላል።